ሰራሽ? እሱ ክላስ አልገባኝም። ክላስሽ ከተባለ ያው ነው አይደል? ምን ሰራሽ? ቃል ወስድ ነው የገባው። የምታምኚው ከሆነ ይሄ ነገር ምንም ሊበጠብጥ አይችልም። ቁጭ ማለት እንዴት አስባችሁት ነው? አልገባኝም። ምን ሰራሽ እዚህ? ወንድና ሴት አብሮ መኖር አይችልም። በቃ እሱን ካለማመን አይደለም እሱን የሆነ ነገር ነገ የሆነ ነገር ቢፈጠር እንደዚህ ብዬ ነበር ብዬ ማለት አልፈልግም። አለፈችለት አልከፍችኝ እዛ ሄደሽ ጠብቂኝ ጠራልሽ። ችግርሽ ምንድነው? ላይ አንዱ ሳስ ሲሆን አንዱ ውሃ መሆን አለበት። በቃ አለ አይደለ? እሱ ሲረጋጋ እኔ እንዴት ነው እሱ ሲናደድ እኔ መረጋጋት አለብኝ ብዬ እያሰብኩ ስለሆነ ነው። ልተወው እልና መተው ደግሞ አልፈልግም። ከተውኩት በቃ ያ ሁሉ ነገር ያሳለፍነው እንደዚህ በቀላሉ የሚቀር ነገር አይደለም። ሰላም ፋሚሊዎች እንዴት ናችሁ? እግዚአብሔር ይመስገን ያው ሰላም ነኝ። ከትላንትና በኋላ አልዋሻችሁም፣ የእውነት ነው የምላችሁ የመምጣት ሞራል አልነበረኝም። ግን ደግሞ እንዴት ነው ነገሮችን ችላ ስንለው ችላ እያልነው በሄድን ቁጥር የማይሆን ነገር ውስጥ ነው የምንገባውና እኔ አሁንም እንዳልኩት ነው ዛሬም ነገ መቼም ቢሆን ይሄንን ነገር ማለት አብሮ የመኖር የሚለውን ሀሳብ አልስማማም። እዚህ ጋር አሁን ላይ ሜቢ ተናዶ ይሆን ይችላል፣ ሜቢ የማይሆን ስሜት ውስጥ ሊሆን ስለሚችል እንደዚህ እያወራ ያለውም ግዴለሽ ሆኖ እየተናገረም ያለው አለ አይደለ ባለመፈለግ የሆነ እኔ አላቅም። በቃ ቤተሰብ አሁን ላይ ምን እየተሰማው ነው? ምን እንዲህ ነው ሀሳቡ ምንም እየተረዳኝ አይደለም። ግን ደግሞ አለ አይደለ እንዴት ነው ልተወው እልና መተው ደግሞ አልፈልግም። ከተውኩት በቃ ያ ሁሉ ነገር ያሳለፍነው እንደዚህ በቀላሉ የሚቀር ነገር አይደለም። እንደዚህም በቀላሉ እኔ ከሱ ጋር ምንም አይነት ነገር አላሳለፍኩም ብዬ ልተወው አልችልም። አይደለ አንድ ሳምንት ይሁን በቃ በዚህ ሰሞን ነው እኔ ራሴን እየገታው ነው ያለሁት። ማርያምን ነው የምላችሁ ራሴን ከሱ ጋር ላለመጣላት እሱን ላለማስቀየም እየተናገረኝ ዝም እያልኩ በቃ በትዕግስት እያለፍኩት ነው ያለሁት እሱን ማለት ነው። ምክንያቱም ይሄ ሁሉ ነገር ደግሞ የሆነው በቃ እንዴት ነው ፍቅር ላይ አንዱ ሳስ ሲሆን አንዱ ውሃ መሆን አለበት። በቃ አለ አይደለ እሱ ሲረጋጋ እኔ እንዴት ነው እሱ ሲናደድ እኔ መረጋጋት አለብኝ ብዬ እያሰብኩ ስለሆነ ነው ዛሬ ላይ ቆሜም እንደዚህ ለመስራት ኢቭን አሁን እኔ ከሱ ጋር መነጋገር አልችልም ማለት የማይሆን እኔ ካፌ ምንም አይነት መጥፎ ቃል ማውጣት አልፈልግም። የሆነ ነገር ብዬም እሱ ማስቀየም አልፈልግም። አሁን ላይ የኔ ሐሳብ ያ ነውና አለ አይደለ ይሄንን ነገር ደግሞ እኔም አልስማማበትም እናንተም በቃ ማናችንም የምንስማማበት ጉዳይ አይደለም። ምክንያቱም ወንድና ሴት አብሮ መኖር አይችልም። በቃ እሱን ካለማመን አይደለም እሱን የሆነ ነገር ነገ የሆነ ነገር ቢፈጠር እንደዚህ ብዬ ነበር ብዬ ማለት አልፈልግም። አለ አይደለም መጀመሪያውኑ እኔ መጠንቀቅ ከኔ የሚገቡትን ኃላፊነቶች መወጣት ነው የምፈልገው። ለዛም ደግሞ ቤተሰብ ያው ማሚ እሺ ብላለች። ማሚ ፈቅዳለች ማለት ደግሞ ቤዛ ትፈቅዳለች ማለት አይደለም። ማሚም ደግሞ የፈቀደችው አለ አይደለ ሴት ልጅም አላት የእናት አንጀት ሆኖባት እና እኔ አሁንም እሱም እንዲረዳው ማንም ሰው እንዲያውቀው የምፈልገው ነገር ሰው አንርዳ አላልኩም። ልጅቷ መሄጃ የላትም ከተባለ እሺ የሆነ ቦታ ተከራይቼ ብቻዬን እኔም ብቻዬን ነው ሴት ነኝ። ሁሉም ነገር የሚፈጠረውን እያንዳንዱ ነገር ስወጣም ብቻዬን ነኝ ስገባም ብቻዬን ነኝ አውቀዋለሁ እረዳዋለሁ። ግን ደግሞ ሁሉም ነገር በጥንቃቄ ሲሆን ማምሸት ካለብን አለማምሸት በቃ ሴት ልጅ ማምሸት የለባትም። ከዛ ውጪ ብቻዋን እንዳትኖር የሚያደርጋት ነገር የለም። እሱም ደግሞ እረዳለሁ ካለ እኔም ሴት ነኝ ነገ ላይ ሙርቅ ባይኖር እንደዚህ እረዳለሁ። ሁሉንም ነገር ከሁሉም አንፃር ነው ኮምፔር እያደረግኩ ያለሁት። ምክንያቱም ነግበን የሚባል አለ። እኔም የሆነ ነገር ላይ ነው እንችላለው። እኔም ስጣላ ሰው ያስፈልገኛል። እኔ ቤተሰብ አሁን ላይ እያጨቃጨቀን ያለው እያጣላን ያለው አንደኛ የሱ ባህሪ ልክ አይደለም። ባህሪው ደስ የሚል ባህሪ አይደለም። ሲቀጥል ደግሞ እሷ እዛ ቤት ትኖራለች የሚባል ነገር የለም። ጭራሽ መኖር የለባትም። እኔ መቼም ሀሳብ የሚቀይረው ነገር አይደለም። ማርያም ነው የምላችሁ። ለምን እንደሆነ ታውቃላችሁ? በቃ እንዴት ነው ኢቭን አሁን ላይ ሁላ የኔና እሱ ነገር እየሻከረን ያለው እኔና እሱ እንደበፊቱ አይደለም። እኔና እሱ ያለን ፍቅር እኔና እሱ ያለን በቃ አውርተንም አናቅም። በሰላም አውርተን አናቅም። እንዴት ነው አንዳንዴ ትንሽ ነው ባልነው ልክ ነገር እየሰፋ ይሄዳል። እኔ ደግሞ ከዚህ በፊት እንደሰራዋቸው ስህተቶች ከዚህ በፊት እኔና እሱ ላይ ችግር የፈጠረውን ነገር ድጋሚ መፍጠር ስለማልፈልግ ነው ዛሬ ሁላ ለማናገር ችግሩን ለማስተካከል እንጂ እንደ በፊቷ ቤዛ ብትሆን እንዴ ምን አገባኝ የራሱ ጉዳይ መኖር እኮ እችላለሁ። እኔ እኮ ብሄር ነገ ላይ ዞሮ እኔን ሳያጣ የሚመጣው እሱ ነው። እሱ እኮ ነው የማይሆን ስሜት ውስጥ የሚገባው ማለት አቅቶኝ አይደለም። ግን እንዴት ነው አንዳንዴ
እማተገመቱ ሰው ሁኑ ይባላል አለ ተሽሎ መገኘት እኔ እሱን ማስከፋትም አልፈልግም ማስቀየምም አልፈልግም ኢቭን እስካሁንም እያስከፋኝ እያስቀየመኝ ችዬው አሁን ላይ ቆይቻለሁ እና ቤተሰብ አሁን ማድረግ የምፈልገው ነገር ማሚን አወራታለሁ ለማሚ በስነ ስርዓቱ እንደማልስማማ በቃ ያኔ እኔም ተናድጄ ነበር ኢቭን እንዴት ነው አሁን ላይ በፊት ብናደድም በቃ አውርቼ ምን ብዬ ተሳድቤ የሚሆን ተናግሬ ይወጣልኛል አሁን ላይ ግን በቃ ለደለ ዝም ብዬ ከዛ ነገር መሸሽ ነው የምፈልገውና ያኔ ተናድጄም በቃ ሁለቱም እሺ ሲሉ ስሜታዊ ሆኜ ምንም ነገር ሳላወራ ነው የሄድኩት አሁን ደግሞ በተረጋጋ መንፈስ እንደማይሆን ለማሚ ሄጅ አስረዳታለሁ ከዛ ማሚ ደግሞ በስነ ስርዓቱ እኔ ከመጥፎ ጎን አስቤው አይደለም እሱን ካለማመን አስቤው እሱን አላምንህም አይደለም በቃ አይሆንም ሲባል አንድ ነገር አይሆንም ነው እንዴት ነው ድመትና አይጥ በአንድ ቤት ውስጥ መኖር አይችልም በቃ ይሄ ነውና ቤተሰብ አሁን ላይ ማሚን በስነ ስርዓቱ ኢቭን ያላችሁ ነገር አሁን ደስ ይላል ያዳምጣታለን ብዬ አስባለሁ ነገሩ ትክክለኛ ውሳኔ አንዳንዴ እኛ ሴቶች ይታወቀናል አይደል እንዴት ነው ቀልባችን ይታወቀናል ለየት የሚያደርገን እሱ ነገር ነውና በቃ እኔ ውስጤን እያረበሸኝ ነው በቃ ያለው ነገር ደስ እያሰኘኝ አይደለም እማይሁን ነገር ውስጥ ከምንገባ እኔ እና እሱ ከዚህ የበለጠ ከመበጣበጥ ከመጣላት በቃ እኔ እያደረኩ ያለሁት አሁን ነገሩን መፍታት አለብኝ እሷን ከዛ ቤት በሰላም አውጥቻት እኔና እሱ መደረግ ያለብንን ነገር አድርገን አብረን መኖር ካለብን አብረን እንኖራለን ማድረግ ያሉብን ነገሮች አሁን ላይ የምፈልገው የኔና እሱ ሰላም እኔ ከሱ ጋር የእውነት ምን አይነት ልክፍት እንደደረሰብን አላቅም አስተካከል ነው ስንለው የሚበላሽ ነገርና ድጋሚ ያ ነገር እንዳይፈጠር ነው ዛሬም መጥቼ ማሚን አናግሬ ለማሚ በስነ ስርዓቱ በቃ ያለውን ነገር እኔ ውስጥ እየተሰማኝ ያለውን ነገር በቃ መሆን እንደማይችል ሁሉንም ነገር አስረዳትና ከዛ በኋላ ከዛ ቤት በቃ ዛሬ መውጣት አለበት ልጅቷ እኔ የእውነት ነው የምላችሁ ወስኜበትም አስቤበትም በቃ ኢቭን አማራጭ ከተጣ እኔ ቤት መኖር ትችላለች ከፈለገች ማለት ነው ያው ቤቱን የተከራየው እሱ ነው እየከፈልኩኝ ያለሁት እኔ በሆነም እዛ ቤት ውስጥ እሷ ትኖራለች እኔ ደግሞ ፋሚሊ ጋር እመለሳለሁ ምንም ለትንሽ ጊዜ የሚከብድ ነገር አይደለም በቃ አለ አይደለ ብርም ታቶ ነው ከተባለ ልጅቷም ትፈራለች ምናምን ከተባለ እኔ ቤት እሷ ትኖራለች እኔ ደግሞ ከዛ ቤት እወጣለሁ ከዛ ቤት ወጥቼ ወደ ቤት እመለሳለሁ ምንም እንዳልመለስ የሚያደርገኝ ነገር ስለሌለ እኔ ፋሚሊ ጋር ሄዳለሁ በቃ ይሁን ያመጡት ሐሳብ ነው በቃ ዛሬ ግዴታ መውጣት አለባት ብዬ ያሰብኩት ነገር ቤት አለ እኔ ጋር በቃ ምቹ ነው በጣም ለሴት ልጅ በቂ ነው በቃ እንደፈለገች የምትሆንበት ነው እኔ ከዛ ቤት እወጣለሁ እሷ እዛ ትገባለች እና ቤተሰብ አሁን ያለውን ነገር ቀጥታ ሄጄ ለማሚ ሁሉ ነገር እነን ሐሳብ አቀርብላታለሁ እኔ ቤት መኖር እንደምትችል ከኔ ጋር ኮንፈርት እኔ ጋር በአካል የሚያቀኝ ሰው ያውቀዋል ከኔ ጋር ምን አይነት ኮንፈርት እንዳለውና ያው አዲስም ስለሆነች ኮንፈርቷ ካልተሰማት እኔ ከዛ ቤት እወጣለሁ አሁን ወደ ቤት ሄጄ ማሚን ነው በቃ ቀጥታ አግኝቻት ማውራት የምፈልገው ነገሩን ከማሚ ጋር ነው መጨረስ የምፈልገው ከማሚ ጋር ከጨረስኩ በኋላ ማሚ ደግሞ እሱ እንድታዋራ አሁን ላይ እኔና እሱ መገናኘታችን እኔን ነው የሚጎዳው እሱ ምንም እየጎዳው ያለ ነገር የለም እኔ ነኝ እያዘንኩኝ ያለሁት እኔ ነኝ እየተሰበርኩ ያለሁት እየተሰማኝ ያለሁት እኔ ስለሆንኩኝ አሁን ማሚን አግኝቻት ያለውን ነገር ያመጣሁትን ሐሳብ ሁሉን ነገር እነግራታለሁ ማለት ነው ማሚ ሰው የለም መሰለኝ ለነገሩ ቤቴ ነው ምናልባት ውስጥ ሆና ይሆናል ማሚ ምን ትሰሪያለሽ እዚህ ምንም ቃል ወስደኝ ቦት ማለት ቃል ወስደ አልገባኝም እኮ እሺ ክፈችው አይ አትረብሹ ተኝቷል ምን ትሰሪያለሽ አንቺ ክፈችው እሱን ላናገር ማሚ ታለች ሲጀመር ተኝቷል አትረብሹ እሺ ማሚ ታለች ማሚ የለችም ማሚ ነው ታደረጋችሁት ተኝቷል አትረብሹ እሺ አሁን እያወራሁት እኮ ስለሰድም ሲቀጥል አንቺ ከሱ ክፍል ምን ልትሰሪ ነው የወጣሽ ቃል ወስድ ነው የገባሁት እሺ መቆላት ቤት አይደል እንዴ እሺ መቆላት ምን ትሰራልሽ እሱ ክላስ አልገባኝም ክላስሽ ከተባለ ያ ነው አይደለም ምን ትሰራልሽ ቃል ወስድ ነው የገባሁት እሺ አሁን ክፈቻው አምጪ ስነ ስርዓት ይኑርሽ
ከኔ ጋር ሌላ ችግር ልንገርሽ፣ አክብሬሻለሁ። ከኔ ጋር ሌላ ችግር ውስጥ መግባት ካልፈለግሽ አደብሽም ጀመር አይመለከትሽም። አንቺ ማነሽ? አንቺ አይመለከትሽም። ማነሽ? እዚህ አብረን እየኖርን ነው። ፍቅረኛው እኮ እኔ ነኝ። ገብቶሻል? የቤት ቁልፍ ስላለኝ ነው ከፍቼ የገባሁት። አሁን ከአንቺ ጋር ልንገርሽ፣ ከአንቺ ጋር ማይሆን ችግር ውስጥ አልገባም። ገብቶሻል አይደል? ሲቀጥል እኔ የመጣሁት አንደኛ በጣም ሴት ነሽ፣ ክብር ይኖርሽ። ከክብርሽ እንዲያወረደ ቃል ውስጥ የገባሁት አንድ ቤት ነው የምንኖረው። ስለዚህ የሚመለከትሽ ነገር የለም። ተቸግረሽ ከመጣሽ የተቸገረ ሰው አደቡን ገዝቶ ነው የሚቀመጠው። ሰው አደብ ኖሮሽ ተቀመጭ። አይመለከትሽ። እሺ ነው ከፈችው። እሱ ሬሳ ነው እንዴ የማይነሳ ማነው? ይተኛበት። አትረብሽ። ቆልፈሽ ልጁ ሕፃን ልጅ ነው እንዴ? ቆልፈሽበት ምንድነው የምትሰሪው? ከፈችው እና ይተኛ። ከፈትና ናውጣ። ነገሩ በምኑ ይወጣል? ከፈችው ጭራሽ ከሱ ክፍል መውጣትሽ አልበቃም ብሎሽ አላንስሽ ብለሽ ልጁ ላይ ትቆልፊበታለሽ። አይመለከትሽ። እሺ መልሽለታ። ማን የቆለፈበት? ተከፍችለታለሽ? አከፍችለትም? ባልከፍችለትስ ምን ታወጫለሽ አንቺ? ልንገርሽ የወረደ እኔ ይሄ ማንነቴም አይደለም። እንድወርድ አታድርጊኝ። ሲቀጥል ደግሞ ተከበሪ። ገብቶሻል? አይ ቲንክ ህፃንሽ መሰለኝ አይደለም? ልጅ ስለሆንሽ ነው እንደዚህ ገና ህይወት አልገባሽም። ባልሳሳት አብረን እየኖርን ነው ያለነው። አብረሽ ብትኖሪ እኮ ምንድነው? አብረሽ ብትኖሪ ምን ነው? ክላስ ይመጣል ወይ ክላስ እሱ ይሄዳል? ለምን ሲባል ችግር አለው? እሱ ክላስ ምን አለና ነው የምትገቢው? እሱ ክላስ ምን ስላለ ነው የምትገቢው? ቃል ወስድ ይችላል። እሺ ነይ ክፈቺው። ከፈቺው። አይመለከትሽም። ከፈቺውና ይውጣ ልጁ። ወይስ አግተሽው ልቆይ ነው? ልታግቺው ነው? እንደዛ አይደለም። ክፍትለታለሁ ግን አንቺ አይመለከትሽም። እሺ ክፈቺለት። ቶሎ ክፈቺለት። እኔ አላወቅሽኝም፣ አልተግባባንም። በጣም እየተናደድኩ ነው ያለሁት። ገብቶሻል? እና ማንነቴን እንዳሳየሽ አትገባ። አብረን እየኖርን ነው። ምን አገባኝ? ሲቀጥል ደግሞ ዛሬ ከዚህ ቤት ወደድሽም ጠላሽም ቀጥልሽ ትወጫለሽ። ኧረ እባክሽ እሱንም የምታዩ ነገር ነው። ከአንቺ ጋር ሁላ እንደዚህ ቆሜ አንድ ሁለት መባባል የለብኝም። ልጁ ላይ ክፈችለት። ታቹ በሩን አንቺ ግራሽ አረ ሂጂና ካለው ጠብቂኝ። እኔ እንግዳ እጠራዋለሁ ይመጣልሻል። እንግዳ ባይዚ አንቺ ነሽ። አይ ቲንክ ከመጣሽ ሁለት ቀን ነው አንድ ቀንሽ ነው ባልሳሳትና እንግዳ የቤቱን እያንዳንዱን ነገር ላሳይሽ። ቤቱ ምኑ ጋር እንደሚቀመጥ በነገራችን ላይ ላሳይሽ እንችላለን። የቤቱ እንግዳ እኔ ሳሎን አንቺ ነሽ። አሁን ለልጁ በሩን ክፈችለት። አታችሁኝ። እዛ ሄደሽ ጠብቂኝ እጠራልሻለሁ። ችግርሽ ምንድነው? ያመሻል። ጤነኛ አይደለሽም። ሰው ቤት መግባት ሳያንስሽ ማለት ነው። እንዴት ነው ማለት ይሄን ያህል ፍጥጥ ማለት ምን ማለት ነው? አልገባኝም። እሺ ለማንኛውም ከአንቺ ጋር ብዙ አልከራከርም። ክፈችለትና ቶሎ ይምጣ። ማለት ቆይ እሺ ሰላም ልበል። ምንም መናደድም አልፈልግም። እሺ ምንድነው የሚያጣላችሁ የሚያጋጩት? ምን እየሰራችሁ ነው ያለው? በቃ ሳልናደድ ተረጋግቼ ካንተ ጋር ያለውን ነገር ማበላሸት አልፈልግም። አንደኛ ማሚ ናት። እኔ አሁን ልቤን በጣም እያደከምኩ ነው ያለው። የእውነት እየደከመኝ ነው ልቤ ያለው። ማሚን ፈልጊያት ነው። ማሚን ላናገራት ነው። ከእሷ ጋር ማውራው ቁም ነገር አለ። ለምንድነው እንደዚህ ስጣቀባ ውስጥ ነው? ለምንድነው የምቆልፍብህ? ሲቀጥል ማለት ነው አሁን አንተ ነህ ማብራሪያ ሁላ መስጠት የምፈልገው። ከእሷ ጋር እንደዚህ ውስጥ እያገባ ያለሁት በአንተ የተነሳ ነው። ገብቷል? በአንተ የተነሳ ነው። ያመጣሃት ልጅ አንተ ነህ አይደለም እኮ። ስታከብሪያት ነው መጀመሪያ የምትከበሪው። ሳከብራት ከአንተ ክላስ ምን ልትሰራ? አሩን አልገባኝም። ከአንተ ክላስ ምን ልትሰራ ነው የምትወጣው? ሲቀጥል ለምንድነው የምቆልፍብህ? አብራችሁ ማደር ጀመራችሁ ነው? ለምንድነው አልገባኝም። እየተጠራጠርሽ እሺ አይ ነው መጠራጠር ሲሆን ስትከራይ ላከራይ ካልክ እኮ ክላሷን ብቻ ይዛ እንድትኖር ነው እንጂ አንተም ክላስ እንደልባችሁ መኖር ነው። አልገባኝም ሀሳብ። ኦኬ ሀሳብሽ ተረድቼሻለሁ። እየተጠራጠርሽኝ አግባብ አይደለም እያደረግከው ያለው። ከባህል ያፈነገጠ ነገር ነው። እሺ አሁን ካንተ ጋር እሺ ምንም ሰጣ ገብ ውስጥ አልገባም። ኢቭን እሺ ምን ትሰራለች አንተ ክላስ? ሲቀጥል ትልቅ ሰው ነህ አይደለ? ቁልፍ የሚያህል ነገር አንተ ላይ የምቆልፈው ማን ስለሆነች ነው? ምን ማለት ነው? መፍታ ነው። መፍት ካለኝ እኮ እኔ ነኝ። ስነ ስርዓት ባለው መንገድ አውሪ። ስነ ስርዓት ባለው መልኩ አውሪ። ስነ ስርዓት ባለው እስቲ ኑርሽ መጀመሪያ ዝም ብለሽ ገንጥለሽ እሺ ገባሽ። ከዛስ ገንጥያ አይደለም ቁልፍ አለኝ። አንኳኳው እንደ ዳቦ አንኳኳው። ላንቺ ያይገባሽ ከዚህ በኋላ ባይዞ የራሴም ቁልፍ አለበት። አንጣው እኮ አንጣው ቁልፉን ወስድና እዛው ተቀቃው። እሺ ስነ ስርዓት ይኑር። ካንተ ጋር ሌላ ችግር ውስጥ እንዳልገባ አንጣው። ያማ ምን
እየሰራን ያለው የእውነት ነው የምታደርገው ነገር ሁላ በጣም ያስጠላ ነገር ነው እንደ ልብሽ የምትሆኝበት ቤት አይደለም እንደ ልቤ ኦኬ እንደ ልቤ እንዴት እንደ ልቤ እኮ እኔ ሰው ይዘህ መተክ እንደ ልቤ ሆነ ማለት ነው ኦፖርቹኒቲውን አቅርቤልሽ አልተስማማሽም አይደል ዛሬ ደግሞ ያዙ ይልቀቁኝ የምትይው ምንድነው አልገባኝም ልንገር አንደኛ ጤነኛ አይደለህም ልክ አይደለህም በጣም ታግሼ እኔ እመቤቴን ነው የምልታግሼ ነው እያናገርኩ ነው ተመጪና ታናገሪኛለሽ እሺ አሁን ማሚ በሷ ፊት እንደዚህ መደራረግ ለዚህ ሁሉ ስህተት እያስናከኛለሁ አንተ ነሽ እያስናከኛለሁ በመሰጠኝ መልስ ምንም እንደሌለኝ መፍት እንደሌለኝ እያረጋገጥክ እኮ ነው ያለው ሶ እሷ ብታወራ ምንም አይፈረድባትም እሺ እሷ ብታወራም ልክ እኮ ናት አንተን እንደዚህ እንደሆነ እያደረከኝ ያለው ማሚ ታለች ምን ማለት ነው ሄደች ምን ማለት ነው ሄዳለች ማለት ቡታጅራ ሄደች ምን ማለት ነው ሶ ማሚ ጋር ምንም ልጆች አላት አይደለም ማሚ ጋር መታ ችግሩ ሳይፈታ ምንም ሳይመስል ከሷ እሺ እምቢል ነገር ጠበቅና ቀጥ ብሎ ቡታጅራ ላካት እኔ አላኳትም ራሷ ናት ልጆቼ ማም በላ እሺ እኔ ቻው ሳትለኝ ሳትሰናበትኝ ቀጥ ብላ ሄደች እንደዛ ነው የማይመስል ነገር ለሚስት አትንገር ይባላል የማይሆን ነገር ነው እያወራክ ያለው ምንም ግዴታ እኮ አይደለም አንቺን ሰላም ብሎ መሄድ ራስሽን እንደምንድነው የምታዩ እንደ ልጇ ነኝ ልንገር አይደል የሆነ ነገር አድርጋሃት ነው እንጂ በዚህ ፍጥነት በዚህ አይነት ነገር መቼም ልትሄድ አትችልም ገብቷል እሺ ተው ችግር የለውም ማሚም የለችም አይደለም ችግር የለውም እኔ ኖ ማሚም ባትኖር ማለት ነው የመጣሁበትን ከመናገር የሚቀደበኝም ነገር የለም ነገሩ አንተ ይመለከታል እኔ አንተና ማሚ ታወሩበታላችሁ ብዬ አስቤ ነው ግን እኔ እናንተ ማውራት የምንችለው ነገር ምንም ችግር የለም እሺ አንደኛ ከዚህ ቤት ሰው መውጣት አለባት እንግዲህ በጣም ግዴታ ነው እየቀለድኩ አይደለም እሺ ልንገረ እንዴ እኔ ላስረዳ በተረጋጋ መንፈስ መጀመሪያ እኔን የምታከብሪ ሪስፔክት የምትሰጪኝ ከሆነ እኔ የምፈልገውን ነገር ትቀበያለሽ እሺ ማትቀበይ ከሆነ ደግሞ የራስሽ ምርጫ ነው ምንም እኔ እንደዚህ እንትን ምለው ነገር የለም ወደዛም ምለው ነገር የለም አሁንም አንድ ሐሳብ ነኝ ነገሩን እኮ ማለት ነው በጣም እያቀለልኩ ነው ያለው እኔ እየገባኸኝ አይደለም አንቺ ነሽ እያከበርሽ ፍቅረኛ ነኝ ካላወቅም ሁሌም ደጋግሜ እነግርካለሁ ፍቅረኛ ደግሞ ማለት ነው ፍቅረኛ ምን ማድረግ እንዳለባት ደግሞ ንገሪያት እስቲ ማታቀጣለች ስለኔና አንተ ህይወት አይመለከትም እሷ ስለኔና ህይወት አይመለከታትም በደንብ ነገር ልንገረ አንተን ማመን በጥርጣሬ ህይወት አይገነባም በጥርጣሬ ህይወት ሳይሆን የማይመስል ነገር ነው እያደረክ ያለው እሺ ልንገረ አንደኛ እሷ ከዚህ ቤት መሄጃ የላትም ብለን ያሰብከው አንድ አዳምጠኝ መሄጃ የላትም የሚረዳ ሰው የለም ብለህ አይደል ያሰብከው ሶ ይሄ አንተ ቤት ስለሆነ ነው አይደለ እዚህ እያኖርች ያለኸው ያኔ ቤት ደግሞ ያንተ ቤት ነው አንተን የተከራየኸው ባንተ ስም ነው ውሉ ፊርማው በቃ ኤቭሪቲንግ ባንተ ነው እኔ ብቻ ነኝ እየከፈልኩኝ ያለው አይደለ ሁሉ ነገር ባንተ እስከሆነ ድረስ ይሄም ያ ቤትም እንት ነው ስለዚህ ቀጥ ብላ እቃዋን ታዘጋጅ ወደዛ ቤት መሄድ ትችላለች ያንተ ቤት ነው አይደለ እኔ ከዛ ቤት እወጣለሁ ከዛ ቤት እወጣለሁ እኔ ቤተሰብ አለኝ አይደለ ቤተሰቦቼ ጋር ገባለሁ ስለዚህ መልቀቅ ትችያለሽ እምለቀው ለባለቤቱ መመለስ ትችያለሽ ወደ ቤተሰብ ገባበት ነው ወደ ቤተሰብ መመለስ ከፈለግሽ አሁንም መብትሽ ነው እንዴት አባስ አረ ለምንድን ነው የማይገባው እሷ ከዚህ ቤት አትወጣም ለምንድን ነው የማትወጣው ይሄ ያንተ መፍት እኮ ነው አንተ ማስወጣት አለብህ እሷ መርዳት ከፈለክ ማለት ነው በውጪ ከጎኔ እንድትሆን እፈልጋለሁ ካጠገቤ እንድትሆን እፈልጋለሁ አረን ያቃጣልከኝ የእውነት ማለት ልደፋኝ ነው ልታመም እኔ አኪም ቤት ገብቼ ስሰቃይ ነው አንተ መተ የኔ ነገር የሚገባህ ያና እያሳመምከኝ ነው ያለኸው ሌላ ነገርም እንድታስብ አልፈልግም ሶ እኔን ትጠረጥርኛለሽ አታምኚኝም አንድ ቤት ውስጥ ሴት ስለኖረች ብቻ እኔን አልታመንም ሶ ማታምኚኝ ከሆነ ምትጠራጠሪኝ ከሆነ አሁንም ኢቭን እንኳን ከሷ ጋር እንትን እያልሽ የነበረው እኔን በጥርጣሬ ስላየሽኝ እንጂ አንተን አይደለም ምን ተሰራ ኦኬ ጠረጥረህም እሷን ነው መጠረጥራት ልንገርህ አይደለም ሴት ስለሆንክ የሴት ነገር ይገባኛል ስለዚህ አንደኛ ይሄ በጣም የሚያስጠላ ነገር ነው አንተ ክላስ ባልና ሚስት አይደላችሁ እዚህ ጋር ግልጽ ላደርገው የምፈልገው ነገር ትኖራለች ካልክ መከሬትም ካለባት ክላሷን ብቻ ነው በቃ ሌላ ምንም አይነት ነገር እንደ ቤቱ እመቤት ቤት ውስጥ እንዲሆነ ነገር ማድረግ አትችልም መብቷ ነው ኪችን መግባት ትችላለች እኔ እኮ አንተን እያልኩ ያለሁት ለኔም
ምሳ ቁርስ ትሰራልኛለች ከጎኔ ናት እሷን ደግሞ እንድትናገርብኝ እንደ አጋዥ ታያት ከሆነ ደግሞ አንተ ክላስ ምንም አትሰራም አጋዥ ማለት ነው የራሱ ነገር አለ ስራዋን ትሰራለች ምናምን ነገር ገብታ እኔ ክላስ ለመግባት ምንም ነገር አያግዳትም ማለት ነው እና እንድትናደጂኝ ሌላ ነገር እንዲሆንም በጣም እኔ ኩል በተቻለኛ ቀም ስቀርብህ እየራከኝ ነው ያኔ እናንተ ነገር እያስተካከልኩ ያለሽ እያበላሽ እኔ ለቀረብሽ ይሄው አለው እኮ ምንም እኮ የሆንኩት ነገር የለም ስጋ ሁሉ ነገር አስተሳሰብ ማንነት አንተ አይደለህም የቆጭ ካለለህበት መስመር በጣም የሚያስጠላ ነው እያደረክ ያለው ነገር ስህተት ነው ለምንድን ነው የማይገባ ስህተቱ ለምንድን ያልታየ ለምንድን ነው እኔ አይደለም እኔ ብቻ አይደለም ባይዞ ማሚ ሁላ ፈልጋ አይደለም አዝና እንደናትነት አዝና ነው እሺ እንደናትነት አራርቷት ሴት ልጅ አለኝ እኔም ልጅ ቢኖረኝ ያንን ነገር ነው የማደርገው አረግራ አጋባኛው እሺ ምን እንዳደርግ የምትፈልግ እሷ ከዚህ አትወጣም እሺ እኔ እየነገርኩ እሷ ከዚህ ቤት መውጣት አለባት እሺ አማይሆን ነገር ውስጥ እኔ ውጪ ያልኳት ያው እሺ ውጪ ከዚህ ቤት ውጪ እቃዋን ይዛ ትወጣ አስወጣታ እቃዎቿን ከዚህ ቤት እንድትወጪ እፈልጋለሁ እየቀለድክ ነው ያለው ማረም እየቀለድክ ነው እሺ አንገቷን ይዤ ላስወጣት ነው እሺ ምን ላድርጋት ቤት ያንተን አይደለ እሷ ማስፈቀድ መጠየቅ አይጠበቅብህም አላስፈቀድኳትም ውጪ እቃሽን ይዘሽ ውጪ ይሄው ከዚህ በላይ እሺ ምን ልበል ምን እንደሆነ የምትፈልጊው እሷ ደግሞ ከእኔ ጋር መሆን ትፈልጋለች አስባበት ብዙ ጊዜ ወስዳበት ካለባት ችግር ይበልጥ ከኔ ጋር የመሆኑ የተሻለው ብላ አስባ ነው የመጣችው ነገሩን ግልጽ ማድረግ ነው ያለበት ገብቷል እዚህ ማለት አይጠበቅብህም ምን ነው ግልጽ እንዳደረገው ላንተ እንደ ፍቅረኛክ እኔ አውቃለሁ ገብቷል ለኔ የማይጠቅመኝ ነገር እንደምትናገር ላንተ የማይጠቅምህን ነገር እኔ ላንቺ የሚጠቅምሽን ነገር ስናገር ደግሞ አንቺ ማትቀበዩ ነገር ብዙ ነገር ስላለ በቃ አማክረኸኝ አላማክረሽም ምንም አላማክረሽም ብዙ ነገር አማክረሽ አፍሬ ስለማቀ ምንም ነገር ስለማላማክረሽ እንደ ፍቅረኛም ብዙ ነገር ተቀበለሽኝም ስለማታቂ እሺ ዛሬ ላይ እዚህ መቆም ባይዞ በእኔ ምክንያት ነው እኔም እዚህ ላይ መቆም አሁን በፈጣሪ እንድታነካካ አይደለም በፍቅር እኔ እናንተ የመቆማችን ሚስጥሩ ማለት ነው አንተ እኔም በማለት እኔ አንተን ዛሬ ላይ እዚህ ያለ ነው ለዛ ነው ልንገር እኔ ላስታውስ ከአዲስ አበባ ድረስ ወጥተህ ካንተም አልበቃ ብለህ ጓደኛህን አስለፍተ ተንከራተክ የከፈልክለት ፍቅር ነው ለዛም ነው እኔ መስዋዕትነት ልከፍልለት ያደረኩኝ ያለው እኔ ደግሞ ይኸውልሽ አንድ ነገር ዋጋ ስከፍልለት ለኔ ቫልዩ የሚሰጠኝ ለኔ ክብር የሚሰጠኝ ይኸውልሽ እኔና አንቺ በጣም ብዙ ነገሮች ብናሳልፍም በፍቅር ብናሳልፍም ለፍቅራችን ዋጋ ብንከፍልም ግዴታ አይደለም መቆም ካለበት እኮ ይቆማል ነገር ግን ይኸውልሽ አሁንም ነገርኩሽ ምክንያት ያስፈልጋል ለመለያየት ማለት ነው ትክክለኛ እኔ እናንተ አብረን ማንሆንበት ነገሮች ያስፈልጋል ብዬ ጠይቄሻለሁ ምንም ነገር አትተስ እሺ ብያለሁ አላልሽ ዛሬም ነገ እሺ ማድረግ ያለብን እንደ ወንድ ኃላፊነት ቢሰማክ ኖሮ ማድረግ ያለብህ ነገር ታደርግ ነበር ገብቷል አይደለ አላልሽ በጣም ብዙ ነገሮች ባንድ ቀን እሺ መተ ከናት ጋር ከዛ ከናት ጋር አሳፈርከኝ ብትቀበይኝ ኖሮ እንድትመጣ ላደርጋትም ነበር ብትቀበይኝም ኖሮ ላደርገው ነበር ባንድ ቀን የወሰንኩ ውሳኔ ነው በነገራችን ላይ ባንድ ቀን ይሄ ነገር መብቃት አይችልም እኔ አሁንም እድል እየሰጠውክ ነው አሁንም እድል እየሰጠውክ ነው ያለው ጥይቅ እንዳልሄድ ከዛስ እሺ ቆይ ጥለሽኝ አልሄድሽ አብረን እንሁን ብዬ ስጠይቅሽ እኮ ጥለሽኝ ነው ሄድሽው አይደል ነው ጥይቅ አልሄድኩ እኔ ጥይቅ ቢሄድ ኖሮ ሪስፔክት ብታረጊኝ ክብር ቢኖርሽ ኖሮ እንደዛ እያናገርኩሽ እኔ ጥይቅ አልሄድኩ በቃ ተይው አሁን ክብር የምትል ከሆነ በክብር ነበረ እኔን ማስወጣት በክብር ነበረ እኔን ወደ አንተ ቤት ማስገባት የምትችል ገብቷል አይደለ ሶ ክብሩን የማይጠብቅ ሰው ስታገኝ ደግሞ ዘለህ አስገባ ለዛ መስሎሽ በዚህ መስሎሽ እንደዛ ነው ገብቷል እኔ እምቢ ስላልኩኝ አምጥተህ ሴት አስገባክ እምቢ ስላልሽኝ አይደለም ከዛም በፊት የሆነ ነገር እምቢ ስላልሽኝ አይደለም እሺ አላልሽም አንቺ ስላልተቀበልሽ አስገባሁኝ አይደለም አንቺም በትመጪም ልትመጣ ነበር ነው ያልኩሽ እኔ አሁንም ችግሬ ካንተ ጋር ምንድን ታውቃለህ ምንም አይነት ጸብ የለኝም የሚያቀያየመኝም ነገር የለም ዛሬም የመጡት እኔ እናንተ አብረን እንድንሆን ስለምፈልግ ማሚ ላስወጣት ነው ስለዚህ ያቀረብኩልህ አማራጭ በጣም ቀላል ነው የኔ ቤት አለ የኔ ቤት ባንተ ስም ነው ያለው ሰው ቀጥ ብላ ወደዛ ቤት ትግባ አልፈልግም ፍላጎቱ
ፈለገችም ማለት ኖ አይደለም። የተቸገረ ሰው አያማርጥም። ያገኘው ቦታ ላይ መግባት ያንተ ነገር ነው። እኔ ጋር እኮ መርጣ ነው የመጣችው እንጂ አማራጭ ሆኛት እኮ ነው የመጣችው እንጂ እንደ አማራጭማ እኮ ብዙ ቦታ የምትሄድበት የራሷንም ህይወት እኮ የምትኖርበት እኮ አይደለም የመጣችው። ሄዳ ትኖር ህይወቴን እየበጠበጥሽ ነው። እኔ ልንገርሽ አይደለ ነገ ላይ ያንቺም ህይወት መበጥበጡ አይቀርም እና ሴት ነሽ። ሴት ከሆንሽ ድረስ ማለት ነው ህይወቴን አትበጥብጭ። ገብቶሻል? የኔና የሱን ህይወት እየበጠበጥሽ ነው ያለሽ። እምታምኚው ከሆነ ይሄ ነገር ምንም ሊበጠብጥ አይችልም። ቁጭ ማለት እንዴት አስባችሁት ነው? አልገባኝም። እንዴት ብታስቡት ነው? እርባታ መሰለኝ ምሳ ሰርታለች ትበያለሽ። እኔ በልቻለሁ። ቤት ያለኝ ሰው ነኝ። በልቼ ሁሉ ነገር እንጨርሽ ነው የመጣሁት። ይሄንን ሐሳቤን መቀበል አለብህ። ቡና አትወጪ ለካ ሻይ ታፈላለሽ። እየቀለድክ ነው ያለኸው። እሺ ምን እንዳደርግ ነው የምትፈልጊው? ምን ለማታዋት እንደዚህ አይነት ፍቅር እኮ የለም። እኔ እኮ ትቻታለሁ። እንደዚህ አይነት ፍቅር እኔ የምታወራውን ቃል እያስናቅሽኝ ያለሽው እኮ አንቺ ነሽ። ክብር ብትሰጪኝ ኖሮ ሁሉም ሰው ክብር ይሰጠኝ ነበር። ገብቶሻል? እያስናቅሽኝ እያዋረድሽኝ ያለሽውም አንቺ ነሽ። ገብቶሻል? ብዙ ሰዎች ደርድር ያመጣውብክ አይደለም። እንደዛ እያደረኩ ነው ያለሁት። ሲቀጥል መለጣጠፍ አስፈላጊነት አይደለም። ምን ችግር አለ? ራቅ ብለሽ ባይዜ በፊትሽ አይመለከትሽም። ሲጀምር ከዚህ ቤት አትምጪ። ከዚህ በኋላ እንዳትመጪ እንዴት እንደማስብ ውጪ እንዳትመጪ ከዚህ በኋላ